አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ወንድሞቼ ተከታዮቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። ዛሬ ሀገራችን ኢትዮጵያ ገብተን አዲስ አበባ ውስጥ በጣም ደስ የሚል ነገር እያየን ነው። በጣም የሚወዳችሁ የሚያከብራችሁ እስር ቤት ያስታወቁኝ ጓደኞቼ አጠገቤ ይገኛሉ። እነሱ የት እንደሆኑ ስማቸውም እነሱ ይነግራሉ። እስኪ ተከተሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንኳን ደስ አላችሁ። በሰላም አዲስ አበባ ገብተናል እና ለማንኛውም የምርጥ ጓደኛ ሀላባና ይባላል። ሀላባና የምታወቀው እስር ቤት ነው እና ሀላባ በጣም አንደኛ ሀገር ነው። ሰዎቹ ምርጥ ናቸው። በጣም እንግዲህ አቀባበል ፍቅር የሆኑ ናቸው እና በጣም ተመችቶኛል። በጣም አመሰግናለሁ። ለማንኛውም ወልካም ደስ አላችሁ። የአህመድ ጀማዓዎች በጣም እናመሰግናለን። ሰላም ብለናል። ያው ያገናኘን ስደት ነው፣ እስር ቤት ነው። ከዛ ደግሞ አሁን ጓደኛችን አህመድ ሀላባ ባህሉን ምኑን ማየት አለባችሁ ብለን የሀላባን የባህል ኮፍያ ለብሰን እዚህ አሁን እችን እየተቀረጥን ነው። በስደት መቼም ያው ስደት ያወቀ ሰው እስር ቤት ያለ ሰው ሁሉንም ስቃዩንም ብዙውን ነገር ያያል። ግን እኔ አንድ ግርም ያለኝ ነገር ያው መውጣት ብዙ ነገር ያሳያል። በጣም እንደዚህ ሀላባ አስተመባል ምን አይነት ብሔር እስከ መኖሩን የማናውቅ ሰዎች ነበር። ዛሬ ግን እኔ ያው ጫፍጫፉንም ባቅ አለቀ ብዬ ገብቼ ዘመዶቹ ቤት ይዞን ሄዶ እሱስ እዛ ያቀናል። ከዛ የእነሱ አቀባበል በጣም ያደረጉልን ነገር በጣም የሚገርም ነው። በጣም የፍቅር የሰላም ተምሳሌት የሆኑ ሰዎች ናቸው። በጣም ደስ የሚል ነው። እኔ ደስ ከሚለኝ ነገር ከእስር ቤት አህመድን ሀላባን ስላስተዋወቀኝ በጣም ደስ ብሎኛል። ጀማዎቹ ደግሞ የሱ ተከታዮች ሰላም ሰላም ብለናል። እኔ ሰይድ ይባላለሁ። የወሎ ልጅ ነኝ፣ አማራ ክልል። ሰምታችኋል። በጣም ውድ የሚወዳችሁ 2 ወር 20 ቀን አንድ ላይ ታስረናል። በጣም ነው የሚወዳችሁ። እንዴት ነው አሁን አዲስ አበባ እንዴት አያችሁ? ሀገራችን በጣም ደስ ትላለች። ሀገራችን ተለውጣለች። እኛ ከዚህ ሀገር ስንወጣ ትንሽ ሀገራችን አላያትም። ትንሽ ቆይተን እንደ ሰው ሀገር እንዴት አያችሁ? ሀገራችን በጣም ደስ ትላለች። ኢትዮጵያ ተቀይራለች። እናንተም ጥሩ ልጆችን ከአማራም ከኦሮሞም ከትግሬም ከአፋርም ጥሩ ጓደኞችን ያ እስር ቤት አሳውቁናል። እስር ቤት በጣም ችግርም ቢኖርም ብዙ ችግር ራሳችን እርስ በራሳችን ተቻችለን ተከባብረን ኢትዮጵያዊነታችን እዛ እንትን አድርገን ወጥተናል። አልሐምዱሊላህ አሁን ሀገራችን ገብተናል። እናንተም አንተ የት አካባቢ? አማራ የት አካባቢ? የወሎሬ ኮምቦልቻ ነኝ፣ በአማራ ክልል ኮቻ እና በጣም ደስ ብሎኛል። ለማንኛውም ሀገሬ ስለገባው እና በተሰፋ ፋሚሊዎች በጣም እናመሰግናለን። ለቆስ እያደረጋችሁ በጣም እናመሰግነው እና ሸገር በጣም ተለውጣለች። ደስ ብሎ ሀገራችን ሰላም ያለ